አንቺ በሌሊት ምን ትሰሪያለሽ? አትተኝም ወይ እንዴ? ማማ አልተኛም እንዴ? ማለት ያልተኛሽም እንዴ? ምንድነው ቁጭ ብለሽ ምስቂው? ምን ሆነሻል እንዴ? ሳኩኝ እንዴ? ሳቅሽ እንኳን እዚህ ላለሁት ውጭ ላለው ሰው ሁሉ እኮ ይሰማል። ኧረ አልሳኩም። መሳቅ ስቀሻል። ግን ስልኩን ለምንድን ነው የምትይው? እኔ እንጃ። ስልኩ ወይ ማማ ጣልኩት እንዴ? አይዞሽ ተረጋጊ የኔ ልጅ። እሺ እረጋጋለሁ የኔ ልጅ። ምንም ለማድረግ እኮ እድሜሽ ደርሷል። መሳቀቅ የለብሽም። ኧረ እንደዛ አይደለም። እኔ እንደደረሰው ድርቅ ምን መሰለሽ? አራዳ እኮ ነኝ። ቢሆንም መልሽለት። ምኑ ነው የምመልስለት? አትፍሪ፣ እኔን አትፍሪ፣ አትደንግጭ እኮ አልኩ። ሳኩኝ እንዴ? ምን ብለሽ ነው እንዲህ ምስቂው? ሰላም እደሩ አለኝ። ልጅ ግን ቆንጆ ነው አይደል? የቱ ልጅ? ይሄ ሰላም እደሪ ብሎ ቴክስት ያደርግልሽ ነው። መቼም ዘር አታበላሽም አይደል? የኛ ዘር እንደሆነ ስልክክ ያሉ ቆንጆች ናቸው። ሰላም እደሪ አለኝ እንዴ? እንዴ ምን ትላለች እቺ ደንባራ? ባያርፈሽ ተኚ እንዴ። ይሄ ምን አዲስ ነገር ነው እንዴ? በተኚ መቼም ላግኝሽ ያልከኝ ያልኩን ነገር አስበበት መሆን አለበት። መጀመሪያ ሰላም ታይቀርም። አንተ ጅላንፎ የሆንክልሽ ለኔ ሰላም መሆን አትጨነቅ አላልኩ? እንዴት ነው ማለት ጨነቀው? እዚህ ሰውዬ ብታመም አሳክመኝ አልልህም። ምን አስጨነቀ? ሰላምሽ እኮ ሰላም ነው። አሁን ነገሩን ተው። ያልኩን ነገር አሰብክበት? አዎ በደንብ አሰብኩበት። በጣም ጎበዝ። ታዲያ በምን መንገድ ልገላት አሰብክ? እኔ ገላታለሁ አላልኩ። እና አሰብኩበት ማለት ምን ማለት ነው? አስቤማ የደረስኩበት ሰው መግደል ወንጀል መሆኑ። እና ለዚህ ነው ክላስ ድረስ ካልመጣሽ አልከኝ? አዎ ላንቺም እኮ የሰው ደም ጥሩ አይደለም። ሰማኛለህ ቅዱስ፣ ሰው መግደል ወንጀል ቢሆንም ለፍቅር ብሎ ሰው መግደል ግን ጀግንነት ነው። እሺ አረ እንደሱ አይደለም። ተው እባክህ። አንድ ንጉስ ለሚወዳት ሴት ብሎ አይደል እንዴ ሰው የሚገለላት? ግን ደግሞ እኔ ጀግና አይደለም። ትላንት ያልኩህን አመንክበት ማለት ነው? ምን ብለሽኝ ነበር? ሰማኛለህ፣ የወንድ ልጅ ጀግንነት የሚለካው ለሚወዳት ሴት አድርግልኝ የምትለውን ነገር ሲያደርግላት ነው። እሺ ሌላ ነገር ብትጠይቅኝ ያደርግልሽ ነበር። ግን ሰው ገድዬ ጀግና ከመባል እድሜ ልኬን ፈሪ ብሆን ይሻለኛል። አይገርምም? ፈሪ ወንድ አይደለም